ሰላም ሰላም የአዋዳ ክርስቲያን ተማሪዎች ህብረት ያጠር ያለ የጂሲዎች ኢንተርቪው ቪዲዮ ነው። ስምና ዲፓርትመንት ለገሰ ከአካውንቲንግ ዲፓርትመንት፣ ኢኮኖሚክስ ዘላለም፣ ያኒት ነጋሳ ማርኬቲንግ ማኔጅመንት፣ ቴዴክ ስለሺ አካውንቲንግ ኤንድ ፋይናንስ፣ አስረሻ እባላለሁ ማኔጅመንት ተማሪ፣ ቃላብ ንጉሴ አካውንቲንግ ኤንድ ፋይናንስ፣ ኤፍሬም ኢኮኖሚክስ፣ ዲቦራ እባላለሁ ኢኮኖሚክስ፣ ደሳለኝ ዳንኤል እባላለሁ ዲፓርትመንት ኢኮኖሚክስ፣ ያቢጋ እባላለሁ ዲፓርትመንት ማኔጅመንት፣ አቢኔዘር ኢኮኖሚክስ። በመጀመሪያ ከዚህ ግቢ በመውጣትሽ ምን ይሰማሻል? እውነት ለመናገር ብዙም ደስ አላለኝም። ምክንያቱም አይ ቲንክ ሁላችንም ጋር እንደዚህ አይነት ፊሊንግ የተፈጠረ ይመስለኛል። ፌሎሺፑ በጣም ይህንን ሀገር እንድንወደው አድርጎናል እና እኔ እውነት ለመናገር ደስ አላለኝም። ትንሽ ብቆይ ደስ ይለኛል። ደስ ይለኛል። በጣም ደስታ ነው የተሰማኝ። የተደበላለቀ ስሜት ነው። በአንድ በኩል ደስ ይለኛል፣ በአንድ በኩል ደግሞ ትንሽ እየከፋኝ ነው። ግን ሞስትሊ ግን በቃ የተደበላለቀ ነው ከሁለቱም። ደስታ ይሰማኝ። ጊዜ ያሳለፍኩበት ቦታ ነው እና ብዙም ደስ አይለኝም። ይሰማኝ እንዴት መሰለሽ? ደስታ በጣም ከባድ ስሜት የተሰማኝ ነው። በጣም ከምናሽ በጣም ተላምደናል ከሁሉም ጋር፣ ስፔሻሊ ከቴሎ ልጆች ጋር በጣም ከፍቶኛል። ደስ ብሎኛል። ደስታ ይሰማኛል። ደስ ነው የሚለኝ በጣም ደስ ብሎኛል። ሁለተኛ ጥያቄ ከኛ ባች ከሴቶች ምግብ በደንብ ትመገባለች የምትይውን አንድ ሰው? ሻንቴ ጸዲቅ ወንድ በጣም ጸዲቅ፣ ሴት ደግሞ ሻንቴ ዲቦ። ሴት ዲቦ፣ ወንድ ቃል ጸዲቅ፣ ራሴ ኤፒሴ፣ አቢጊያ እና ዲቦራ። አንዳንዴ ለራሴን ፈራለሁ። ዲቦራ ሻንታ። ከወንዶች ጸዲቅ፣ ከሴት ደግሞ ዲቦ። አሹ፣ ሴት ደግሞ ኢንተርቪውራ ሻሉ። ሶስተኛ ጥያቄ ሶስት ሚዜዎችን ምረጭ ብትባይ ማንም ትያለሽ? አቢጉ፣ ዲቦራ፣ ቃላብ፣ አሎም። ከዛ ሁለተኛ ደግሞ ሻንቴ፣ ዲቦ፣ አቢጉ፣ ዲቦራ፣ ኤቢ፣ ቃላብ፣ በረከት፣ አሺ፣ ዳጊ፣ አቢጉ፣ ኤቢ፣ አጌ፣ አብርሽና ቃላ። ከባድ አስቤበት አላውቅም። ያው ደሬ ናቶሪ ያለ ወንድም ሊሊ፣ አቢጊያ እና ዲቦራ። ቃላ፣ ናቶሊ፣ ማኑኤል፣ አቤል፣ ሻሎም እና አጊ፣ ኤርሚ፣ አብዲ፣ ምንጭ። እኛ ባች በዲሲፕሊን ተባረረ ቢባል ማነው አይምሮሽ ውስጥ ቶሎ የሚመጣልሽ? ዮርዲ። እስካሁን መቆየቱም ይገርመኛል። ጸዲቅ፣ ቃላብ፣ ቃላብ፣ ቃላ፣ ግልጽ ነው። ቃላብ፣ ወርሺፕ፣ ሴት ሶስቱ አሁን የጠራኋቸው ልጆች ሶስቱ ይባላሉ። ፕሬዚዳንት ግሩም። ምንቴ። ከኛ ባች ቶሎ ያገባል ብለሽ የምታስቢ ሰው? ደሱ፣ ዲቦራ፣ አጌ፣ ኤቢ። ከሴት አንቺ፣ ከወንድ ደግሞ ግሩም። ኤቢ፣ ከወንድ ደግሞ ደሱ። ዲቦ። ከሴት ኤቢ፣ ከወንድ ደግሞ ደሱ ፕሬ። አሁን ለሚቀሩት ልጆች ምን ትመክሪያቸዋለሽ? ጌታ ላይ ተደገፉ፣ ፌሎ አትቅጡ። በእውነት እኛ ከሰኞ እስከ እሑድ ቸርችን ያሳለፍነው ግን ከማንም እኩል ይኸው እዚህ ደርሰናል። ጊዜ የለኝም የሚባል ነገር የለም እና ሁላችሁም ፌሎ በደንብ ይቦርድ ብታረጉ ባይ ነው። እግዚአብሔር ይርዳችሁ። ከዚህ ግቢ በሰላም እግዚአብሔር ያስወጣችሁ። ወዳችሁ አንከራችሁ ተባለ። ለሰከንድ እና ሰርድ የምለው ነገር እዚህ ግቢ ውስጥ በምታሳልፉት ጊዜ ለእግዚአብሔር አገልግሉ። ምክንያቱም እዚህ አካባቢ ደስ የሚል ነገሮች የለም፣ ግን ለእግዚአብሔር ስታገለግሉ ብዙ ደስ የሚሉ ታይሞች የምታሳልፉት እና ለእግዚአብሔር አገልግሉ። ጊዜያችሁን ግን በአግባቡ ተጠቀሙ። የምመክራቸው ምክር ምንድን ነው? ባላቸው ጊዜ እግዚአብሔርን በደንብ እንዲያገለግሉ፣ በትምህርታቸው ጎን ደግሞ እንደ እግዚአብሔር ያላቸውን ቦታ እንዳያጡ፣ በኋላ ከወጡ በኋላ እንዳይቆጫቸው በፌሎ በደንብ አቴንድ እንዲያደርጉ ይመክራል። አዝናለሁ አንድ ተጨማሪ ዓመት እዚህ ስለምትቆዩ። እኛ ሄደናል። መልካም ቆይታ። እንዳይረፍድባችሁ የግቢ ጊዜያችሁን በደንብ ተጠቀሙ። በጣም ያው ካመለጣችሁ የምትቆጩበት ህይወታችሁ የምትኖሩበት ቦታ ነው። በደንብ ጊዜያችሁን ተጠቀሙ። እዚህ ግቢ የታሳለፉት ቀናቶች
እናንተ ሁላችሁ የምትጠሯቸው ቀናቶች ወደኋላ ስታያቸው እግዚአብሔር የሚታወቅበት ትናንትናዎች፣ ወደፊት ስታያቸው ደግሞ አንድ እርምጃ ወደ እግዚአብሔር የምታድጉበት ይሆንላችሁ። እንግዲህ በርቱ፣ አይዟችሁ። ያኔ ሌል ስለሆነ ተጽናኑ። እንግዲህ በርቱ፣ ባለው በርቱ። እኛ ክርስቲያኖች እንደመሆናችን መጠን እግዚአብሔር የሰራን የእጆቻችንን ስራ ይባርክልናል። ግን የማያምኑ ሰዎች ግን የነሱ ጋር የለም። ስለዚህ ብዙ ማጽናት አለባቸው፣ ብዙ መስራት አለባቸው። እኛ ግን ጥቂት እንዘራለን፣ እግዚአብሔር ይባርክናል እና እናንብብ። ሙሉ በሙሉ አንተው፣ ግን ጥቂት አንብበን እግዚአብሔር ይባርክልናል እና ሌሎች ቸርች ደግሞ እንዳትቀሩ፣ ህብረት ማድረግ እንዳትተው፣ ጥቂት አንብቡ፣ እግዚአብሔር ያንን ስራ ይባርክላችሁ። እሺ የመጨረሻ አንድ በጣም የምትወደው መዝሙር? ሁሌ የምወደው መዝሙር እንዴት ያልፋል ያልኩት ቀን አልፎ መንገድ ምሕረት በዝቶ ዛሬ በቃሁኝ ለምስጋና በሳቅ ተሞላው እንደገና